ውድ የቻናላችን ተከታዮች እንደምን ቆያችሁ? ለዛሬ ለእናንተ ለማቅረብ የመረጥነው ርዕስ በሳይንቲስቶች በቅርብ ቀን ያገኙትን ለህይወታችን እስትንፋስ መቀጠል ወሳኝ ስለሆነው ካለሱ ፍጥረት ሊቀጥል እንደማይቻል ይታወቃል። ኦክስጅን። ሳይንቲስቶች በጥቁር ባህር ውስጥ በጥቁር ውቅያኖስ ውስጥ ጥቁር ኦክሲጅን አግኝተዋል። ዳርክ ኦክስጅን። የረጅም ጊዜ ታሪክ ስላለው ውቅያኖስ የተደረጉ ጥናቶች እንደሚከተለው እናቀርብላችኋለን። ውቅያኖስ ከምድር አካል ውስጥ 70% ይሸፍናል። ከ80% በላይ የሚሆነው የውቅያኖስ ክፍል ደግሞ ካርታ አልተሰራለትም እና ያልተመረመረ ጥናት ያልተደረገበት ከመሆኑ የተነሳ በቀላል አነጋገር ስለ ውቅያኖሱ በጣም ትንሽ ነው የምናውቀው ማለት ይቻላል። ነገር ግን በውቅያኖስ ላይ የተደረጉ ጥናቶች አዲስ ግኝቶች ስለ ውቅያኖስ ያለን ዕውቀት መረጃ ሊጨምርልን ይችላል። በቅርብ ጊዜ የተደረጉ ጥናቶች እንደሚያመለክቱ ለምፒ ሜታሊክ በውቅያኖሱ ጥልቀት ውስጥ ያሉ ድንጋዮች ኦክሲጅን ሊፈጥሩ ይችላሉ የሚል ነው። እነዚህ ድንጋዮች በውቅያኖስ ውስጥ በጥልቀትና በጣም ጨለማው ክፍል ውስጥ የሚገኙ የፀሐይ ብርሃን ወደ እነዚህ ጥልቀት አይደርስ። ነገር ግን ሳይንቲስቶች አንዳንድ ድንጋዮች ወይም ምርቶች እና ኦክሲጅን ቀዝቃዛው ጥቁር ኦክሲጅን እንዴት ሊሆን ይችላል እና ምን ሊሆን ይችላል ይላሉ በማለት እያጠኑት ይገኛል። እንደሚታወቀው ለእኛ ኦክሲጅን ለህይወት በጣም አስፈላጊ ነው። ለህይወታችን አስፈላጊው ግማሽ ያህሉ ኦክሲጅን እስትንፋስ የሚመጣው ከውቅያኖስ። ይህ ሂደት የፀሐይ ብርሃንን እንደሚፈልግ አስቀድሞ እንደሚያውቁት በባህር ፕላኖች ማራይን ፕላንስ የተሰራ ነው። ነገር ግን የፀሐይ ብርሃን ኦክሲጅን ለማምረት የማይፈልግ ከሆነስ በጣም እንግዳ ይመስላል። ነገር ግን እውነት ሊሆን ይችላል፣ ምክንያቱም ሳይንቲስቶች የዶክ ኦክሲጅን አግኝተዋል። በቅርብ ጊዜ ጥናት መሰረት በባህር ወለል ላይ ያሉት የብረታ ብረት ድንጋዮች በጣም ትልቅ የሆነው የውቅያኖስ ዳርቻ የፀሐይ ብርሃን በሌለበት ጊዜ ኦክሲጅንን ሊያመጣ ይችላል። ይህ መጣና ስለ ህይወት አመጣጥ የምናምነው ነገር ሁሉ እንደ ረጅም ጊዜ በተቋቋመው እይታ መሰረት ከ7 ቢሊዮን ዓመታት በፊት ፍጥረታት በፎቶሲንተስ ኦክስጅንን ማምረት ሲጀምሩ ህይወት መኖር እንደጀመረ። ይህ ቀዝቃዛው ከባድ እውነት ካልሆነ መጻሕፍት ያለ የፀሐይ ብርሃን ጥቁር ኦክሲጅን ማምረት ከቻሉ የህይወትን አመጣጥ በጥያቄ ውስጥ ይጥላል። ስለዚህ ይህ በትክክል እንዴት እየተከሰተ ነው? በጥልቁ ባህር ጥልቀት ውስጥ ምንም የፀሐይ ብርሃን ወደ ውስጥ ሊገባ እንደማይችል ለማየት ምልክት ያድርጉ። ኦክሲጅን በሜታሊክ ኖዲዩል የተፈጠረ ይመስላል። እነሱ በተፈጥሮ ስለሚፈጠሩ በከፊል የተወሰነ መጠን ያላቸው ሜታሊካል ኖድሎች ፓልሜታሊክ ኖዲዩልስ። እነዚህ ነገሮች ያመርታሉ የባህር ውሃን ለመከፋፈል በቂ የኤሌክትሪክ ሞገዶች። በመሰረቱ እያንዳንዳቸው ወደ ሃይድሮጅን እና ኦክሲጅን ለመራመድ ይህ ሂደት ኤሌክትሮላይዜሽን ተብሎ የሚጠራ መሆኑን ታስታውሱ ይሆናል። ይህ በብርሃን በሌለው የውቅያኖስ ገደል ውስጥ እና ዶክ ኦክሲጅን በማምረት ይህ ለማዕድን ኩባንያዎች ጥሩ ዜና ነው። ከቅርብ ዓመታት ወዲህ ድንበር የተጨነቀ መስለው ታይተዋል። ከጥልቅ ባህር ጋር በርካታ ጥልቅ የባህር ማዕድን ኩባንያዎች ከውቅያኖስ አልጋ ላይ የከበሩ ማዕድናትን ለማውጣት ቦጉተዋል እና እነዚህም ሆኑ አይሁዶች ለእነሱ ውድ ሀብት ናቸው፣ ምክንያቱም እንደ ባትሪ ሊሰሩ ይችላሉ። ነገር ግን ይህ ብዙ አደጋዎች ጋር አብሮ ይመጣል። ተቀባይነት የሌላቸው የስነ ምህዳር አደጋዎች የውሃ ውስጥ ህይወትን ሊያስተጓጉሉ እና ሊፈጥሩ ይችላሉ። በአጠቃላይ በፕላኔቷ ላይ የሚደርሰው መዘዝ ግን ይህ ብቸኛው ችግር አይደለም። ግዲያ አዲሱ ግኝት ቆሟልና አዲስ የሳይንሳዊ ማህበረሰቡ አባላት ስለ ግኝቱ ያላቸውን ጥርጣሬ ገልጸዋል። አዲሱ የኦክሲጅን ግኝት ጥናት በከፊል በኮሜዲያን በጥልቅ የባህር ማዕድን አውጪ ኩባንያ የተደገፈ ሲሆን ይህም ግኝቱን ሊያመጣ ይችላል እና በጥያቄ ውስጥ ያሉ ግምቶች ጥቁር ኦክሲጅን ካለ እና ጥቅጥቅ ያሉ ድንጋዮች ከባህር በታች እያመረቱት ከሆነ ይህ ግኝት ለታሪክ መጽሐፍት አንዱ ነው። ለአጠቃላይ ዝግጅታችን የሚሆን መረጃ ያገኘ ነው ከፈርስት ፓስት ኒውስ ቻናል ነው። ውድ የቻናላችን ተከታዮች ስላዳመጣችሁን እያመሰገንን ለዛሬ በዚህ እየተሰናበት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።